እሺ ዛሬ ደግሞ የምንሰራው በፒክስል ላብ ሁለተኛ ፓርት ነው። የመጀመሪያው ፓርት ስለ ቀለማቶች ስለ ግራፊክስ ዲዛይን ቀለማቶችን እንዴት አሬንጅ ወይም ሪአሬንጅ እንዴት እንደምናደርግ አይተናል። አሁን ደግሞ የቀረች ትንሽ ፓርት አለች ስለ ቀለማቶች እንዴት አሬንጅ አድርገን እንዴት ውብ አድርገን እንዴት ለማራኪ እንደሚያደርግ አድርገን እንሰራለን። እሺ ወደ ቪዲዮ ገብተናል። ፒክስል ላብ ወደምትባል አፕሊኬሽን ገባለን። ከዛ ይሄን ይመስል ባክግራውንድ ይዞልን ይመጣል። ከዛ በኋላ አሁን ዛሬም ትንሽ የቀረችን ስለ ቀለማቶች አለች። ያችን ጨርሰን ደግሞ ሌላ ተጨማሪ አንዳንድ ቱሎችን እናያለን። እሺ በደንብ ተከታተሉኝ። ፕሊስ ለዩቲዩብ ቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ እና ላይክም በማድረግ ተባበሩኝ። እሺ እንሄዳለን። አሁን እዚህ ጋር እንመጣለን። ከዛ እነዚህ ናቸው እንትኖች ቱሎች። ከዛ እዚህ የመጀመሪያው ጋር ኤ ሳይኗ ታያለች ወይም ከኤ ወደዚህ እቺ ሰርክል ሶስቶች ያሉባት ጋር እዚህ ጋር እንመጣለን። እዚህ ጋር ከመጣን በኋላ ይሄው መቀየር ይሄን አሁን ከለሩ በዚህ አይነት መልኩ ይሄኛውን አድርገው ነው ይሄኛውን ሳድርገው ልክ ይሄው የዚህኛውን ፎርም ይዞ ልመጡ ማለት ነው። ቀጥታ ደግሞ እዚህ ሳድርገው ይሄው እንዴት እንደቀየረልኝ ያዚህኛው ግን አሁን በእቺን አድርግና ከለሩን እንዴት መቀየር እንዴት እንደምንችል ነው። ከዛ ሬክታንግሏ ጋር ማለት ነው ሬክታንግሏ ጋር ነው ከለሯን እናገኛት። ከዛ ከለር የምትላለች እሱን እናካታለን። ከዛ በኋላ እኔ የፈለኩት አያት በግራዲያንት ሆኖ እቺን እቺን አረኳት። ከዛ ይሄን ይመስልልን አሪፍ የሆነ ከወደ ላይ ጠቆር ያለ መስሎ ከወደ ታች ደግሞ እንደዚህ ከወደ አንዱ ጎን ወደ ቀይ መሰለ ነገር ነው። ግን ይሄ ካልተመቸን እቺ ፕላስ ሳይኗን በመንካት ወይም ከዚህ የበለጠ ቪዲዮውን ፓርቷ ጋር በመርጡ ሰርቻለሁ። ያን አይታችሁ ወደዚህ መምጣት ትችላላችሁ። ይሄ ደግሞ ቀጣይ ከዛ ያለ ነው። እሺ ፕላስ ሳይኗን እንነካትና ይሄው እንዴት ሪአሬንጅ እንዴት እንደምናደርግ ይሄው ቀዩ ይሄው እንዴት እንደሚበዛ ወይም ጥቁሩን እንዴት እንደምናበዛውና እንዴት አሪፍ እንደምናደርገው ወይም ታች ያለዎች እነዚህ ያሉ እነዚህን ወደዚህ በማድረግ ጥቁሩና ቀዩን ማብዛትና ማሳነስ እንዴት እንደምንችል በእነዚህ ያሉ ማለት ነው። ወይም እነዚህ ቱሎች አሁንም የሚያንሱብን ከሆነ እንጨምራለን። ከጨመር ይቺ ፕላስ ሳይኗ እዚህ ጋር ያለች እቺ ራይከኗ ፕላስ ሳይኗ ስንነካት ሌላ ቀይ ፓርት ሌላ ጨመረልን። ይሄው ሌላ ሲጨምርልን ይሄው መሃል ጋር ማለት ነው ሁለት ሶስተኛ ጨመርን። አሁን ብነከው ጨምርናል። ግን ይሄ የጨመርነውን ለመቀነስ ደግሞ ማይነስ ሳይን አለች። እቺን ስነካት ይሄው ቀደም አዲ ያደረግነውን አስወገደልን ማለት ነው። አሁን ደግሞ ያት ይቺ እንዲቀስቷ ወደዚህ ታያለች። እቺን ቀስት ለዛን ምልክቷ እቺን ስነካት ደግሞ ይሄው እንዴት እንደሚያሳምርልን ማለት ነው። ከዛ ይሄኛው ደግሞ ኖርማል በፊት ጋር የነበረው ነው የሚያሳየልኝ ይሄ። ከዛ ደግሞ በቃ በዚህ እያደረግን በምርጡ ሪአሬንጅ ማድረግ እንችላለን። ይሄ ወደዚህና ወደዚህ እያደረግን ወይም ይሄኛው እንደዚህ ራሱ እያዞርን ምናምን እንደዚህ ይሄው እንደዚህ እያዞርን አሪፍ የሆነ ከለር አሬንጅ እናደርጋለን ማለት ነው። ከዛ ኦኬ እንለዋለን። ይሄው ልክ ይሄን የሚመስል አሪፍ የሆነ ከለር እናደርጋለን ማለት ነው። እቺን ጽፏን ለማጥፋት እቺ ጋር እንገባና ኦኬ ስንለው ጽፏ ትጠፋለች ማለት ነው። እሺ ይሄው ጠፋች በዚህ መልኩ። ይሄው ዛሬ እቺን ታሳየን። ካይን ደግሞ ከለሩን እንዴት አሬንጅ አድርገን እንዴት ደግሞ አሪፍ የሆነ እንጨምርበታለን ቱሎች። ከዛ መጨረሻ ጋር እንሄዳለን። ይሄው ወደ መጨረሻ ጋር ይቺ ጋር እንገባና ይቺን የት ጋር እዚች ጋር አለች። እዚህ ጋር አሪፍ እንትኖች አሉ ቱሎች እዚህ ጋር አሉ። አሁን ለምሳሌ እኔ የትኛውን ለማድረግ ፈልጌ ነው ከላይ እንምጣ። ከመጀመሪያው ስንመጣ እዚህ ጋር ቫጊዩንቲ ሚል አለ እዚች ጋር አለኛው ጋር ማለት ነው። ወይም ከሮቴት ቀጥሎ ያለች ያትች ስነካት ይሄው ይቺ እናበራታለን። ኦፍን ይሆና ኢኔብል ይሆና እሺን አበራናትና ይሄን የሚያስ ከለር አመጣልን። ይሄን ስነካው ምን አይነት ከለር ዳርዳሩን እንዴት እንዳደረገልን እይት። ይሄ አሁን ቢጫ ነገቸው ማለት ይሄኛው ስነካው ደግሞ ቀየረልኝ። አይ ይሄኛው ስነካው ይሄው ቢጫ አደረገልኝና በዚህ መርጦ ግን ይሄን ቢጫውን በጣም ለማድመቅ ከፈለግ ፕላስ ሳይሆን እንጫንና ይሄው ቢጫውን በጣም ማድመቅም እንትን ማለትም እንችላለን። ይሄ እንደዚህ ያደረግነው ማለት ነው። እቺ ነጯን ከወደዚህ እንደዚህ ያደረግን ከዚህም እንደዚህ ያደረግን አሪፍ የሆነ ከለር እኛ በፈለግነው መልኩ ሳቢ ውብ ማራኪ በመሆኑ መልኩ ማድረግ እንችላለን። ከዛ ኦኬ እንለዋለን። ከዛ ይሄን ይመስላል። ከዛ ይሄን ደግሞ እንትኑን በጣም ላይ እንዲደምቅና እንዳይደምቅ ከፈለግ ይሄን ይችን በጣም እንዲ ከቀነስ ነው ያደረግነው ቢጫው ይጣፋር ማለት ነው። ምክንያቱም ቀነሰነዋል ኦፓሲቲው ማለት ነው። አሁን ልክ በዚህ መልኩ ደግሞ ስንለው ቢጫው በጣም ታወቀ ዳርዳሩ አይሾ አያችሁታል።
ቢጫው በጣም ዳርዳሩ ታወቀ እንደ ሰርክል ነገር አይነት የኛውን ሰራው ማለት ነው። ስለዚህ ተመጣጣኝ እንዲሆን ትንሽ ቀነስ አድርገውና ይሄው በዚህ መልኩ ተመጣጣኝ እንዲሆን አድርገዋለሁ ማለት ነው። ከዛ ራይት ምልክቷን ይሄን ተጨረስኩ። ራይት ምልክቷን ነካታለሁ። እሺ ቫጊዩኔት ምትለይትን ሰርተናታል። ከዛ ኖይዝ ምትደማለች ቀጣይ ጋር ይችን ነካታለን። ከዛ አሁንም ይቺ ኢኔብል የሆነ ኦፍ የሆነ ኦን እናደርጋትና ይሄው በዚህ መልኩ ይሄው ኦፓሲቲው እንዴት እንደምቀስ ነው እንዴት እንደምጨምረው የቀለሙን እዩት። ይሄው አያችሁት እንዴት እንደሚቀንስ ነው እንዴት እንደሚጨምረው እንዴት እንደሚቀይረው የቀለሙ አይሽታ አይደል? እሺ አሁን መሀከል ሄዳርገው። አሁን ደግሞ ታችኛውን ደግሞ ይሄኛው አልፋ የሚላለ ይሄ ደግሞ ኢንሃንስ የሚላለ ኢንሃንስ ይሄው አያችሁት አይደል? ይሄ ራሱ ይሄው ለውጡን አያችሁት። በጣም የሚያምር አድርገን መስራት እንችላለን። ከዛ ራይት ምልክቷን አሁን እንነካለን። አሁን ደግሞ ብራይትነስ ራሱ የሚላለ እዚህ ብራይትነስ የሚለው ስነከው ያ ብራይትነሱን ራሱ ይሄው መጨመርና መቀነስ እንችላለን። ይሄው አያችሁት እንዴት እንደሚጨምረውና እንዴት እንደሚቀንሰው በጣም የሚገርም ማለት ነው። እና በፈለግነው አድርገን መስራት እንችላለን። ኮንስትራክት የሚል ራሱ አለ። ይሄን ኮንስትራክት የሚለው ራሱ ይሄው እንደዚህ ስነከው ይሄው በጣም የሚገርም ነገር ነው። ከዛ ራይት ምልክት አሁንም እንነካለን። ከዛ ደግሞ ሂው የሚል አለ። ሂው የሚለው ስነካው አሁንም ይሄው ስንጨምርና ስንቀንሰው የተለያየ ከለር ማድረግ ስንችል ማለት ነው። ሂው ጋር እዚህ ጋር በጣም አሪፍ ሞዴል ነው። ይቺ በጣም ይሄው እንደዚህ አድርገን ይሄው ከለሩን ኮምፕሊትሊ ቀይሯል። ይሄ ማለት ነው በጣም አሪፍ ከለሮች ነው የሚያደርገው የሚቀየርልን። ይሄው እዚህ ጋር ራሱ ይሄው እንዴት ነው ቀየረው እዚህ ሁሉ ነው። ይሄው እዚህ ጋር ደግሞ አሪፍ አድርጎ ቀየረልን። ይሄው እዚህ ጋር ራሱ ይሄው እንዴት እንደሚያምር በጣም የሚገርም ነው። ከዛ ራይት እናደርገዋለን። እዛው እንደራሱን ሳቹሬሽን አለ። ሳቹሬሽን እዚህ ጋር ሳቹሬሽን ራሱ ይሄው እንደዚህ አድርገን መጨመር መቀነስ እንችላለን። ይሄው ሳቹሬሽን ይሄው እንዴት ግማሽ በግማሽ እንዴት እንደቀየረው አያችሁታል። ሁሉንም በምርጡ ነው የቀየረው። ከዛ ራይቷን ነካለን። ልክ ይሄን የሚመስል አምጦልናል። ከዚህ በኋላ አንዳንድ ቱሎችን አሳያችኋለሁ እናያለን እዚች ጋር ምንድነው ግን በበለጠ ደግሞ በቀጣይ ቪዲዮ ሰራለሁ። አሪፍ ነገሮችን አንድ ቱል ወይም ሁለት ቱል አሳያችኋለሁ። ግን በቀጣይ ቪዲዮ ወይም ሎጎ ወይም ባነር ወይም ሌላ ነገር ስንሰራ ወይም ዩቲዩብ ተምኔል ስንሰራ በምርጡ እንጠቀምበታለን። ግን ዝም ብዬ ለሪፈር ያክል ይቺ ጋር አንድ ሁለቱን ማለት ነው። ይቺ ጋር ይቺ ሰንጠረዥ መስራት ታያለች አይደል? እሷን ትነኩታላችሁ። ከዛ ስኩዌር አድርጎ ይከፋፍልናል ማለት ነው። ይሄን ሲያመጣልን የትን ጋር እንገባለን መሰላችሁ? አራት ማዕዘኑን ከጫን በኋላ ኦኬ፣ አራት ማዕዘኑን ከተጫን በኋላ ይቺን ፕላስ ሳይኗን በመንካት የሆነ ሼፕ ያለው አራት ማዕዘን ያለው እናደርጋለን። ይቺን ፕላስ ሳይኗን እንነካለን። ከዛ ምን አለ ሼፕ የሚል አለ። ሼፕ ምትሬት እንጫንና ይሄው ምን አራት ማዕዘን ያለው ከለሩ ነጭ የሆነ ከለሩ መቀየር እዚህ ጋር እንችላለን። ወይም ይሄን ራሱ ከዚህ ጋር ሳይዙን ስናስገባ እዚች ጋር ማለት ነው ቀስቷን በመጫን ይሄው የተለያየ ሳይዝ እዚህ ጋር ማድረግ እንችላለን። ይሄው በፈለግነው መልኩ አለ ማለት ነው። እዚህ ጋር መቀየር እንችላለን። አሁን ሬክታንግል ነው ሆኖ ሰርክል ራሱ ማድረግ እንችላለን። ሃፍ ሰርክል ማድረግ እንችላለን። እቺን ቀስቷን ማድረግ እንችላለን። እቺን ትሪያንግሏን ማድረግ እንችላለን። የፈለግነው ማድረግ እንችላለን። አሁን ግን እኛ ይሄን ስለፈለግነው በዚህ ማድረግ እንችላለን። ግን ይሄን ደግሞ ራይት አንግሉን ይሄን ካሬውን ደግሞ ሳይዙን ማለት ነው ሰርክል ማድረግ እንችላለን። እዚህ ባለበት ከይሳንጋባ ማለት ነው። ይችን ራዲየስ ምትራዲስ አይደለች ወደዚህ ይችን ስንት ማድረግ ነው 100% ጋር ማለት ነው። 100% ጋር ስናደርግ ሙሉ ለሙሉ ኮምፕሊትሊ ሰርክል ይሆናል ማለት ነው። ግን እኛ በካሬ መልኩ ስለፈለግነው ይሄንን ቀጥታ ራዲየሱን 0 እናደርገዋለን። ከዛ በኋላ ኦፓሲቲውን መቀነስ እንችላለን በዚህ ማለት ነው። አያት ታያለች እቺቱን ይሄን ስንቀነሰው ኦፓሲቲው 0 ሆነ። ግን እኛ የምንፈልገው እንዲታይና ኦፓሲቲው እንዲጨምር ነው። እዚህ ጋር ደግሞ ከለር ይሄው ግራዲያንትን በከለር ማድረግ እንችላለን። ይሄ በነጭ ነው እዚህ አድርጎልን እኛ በቢጫ ማድረግ እንችላለን። በፈልግነው መልኩ ማድረግ እንችላለን። በቃ ሪል ይሄው መቀየር። እዚህ ጋር ደግሞ ከለሩ ይሄ ራሱ አላምር ካለን ግራዲያንት ወይም የሆነ ነገር ለማድረግ ከፈለግን ይቺን ፕላስ ሳይሆን ተጭነን በፈልግነው ከለር እዚህ ጋር አጀስት ማድረግ እንችላለን። በፈልግነው ማለት ነው። ልክ ከለር እንደሰራንበት አድርገን ይሄኛውንም በምርጡ አጀስት ማድረግ እንችላለን። እሺ ወደ ላይ ስክሮል እናደርግበት ገራም ስቶክ ዊድዝ የሚላለ ከዛ ልክ ይሄን ወደዚህ በመናረግበት ጊዜ ልክ የዚህ የሬክታንግሉ ስቶኩ ዳርዳሩ ይሰፋል። ስቶኩ ማለት ዳርዳሯ ማለት ነው። ዳርዳሯ ምንድናት? ነጭ ጥቁር ናት። ጥቁሯ ትሰፋለች። ያችም ዳርዳሯንም ጥቁሯ የሆነችውን ከለር መቀየር እንችላለን።
ስለዚህ በጥቁር ከሆነች አያ እንዴት አያችሁ እንዴት ጥቁር እንዴት አድርጎ እንደሰፋ። ግን እኛ እንደዚህ አድርጎ እንዲታይ አንፈልግም። ዜሮ እናደርገዋለን። እሺ ኦፓሲቲውን ኦፓሲቲው የምን ኦፓሲቲ የዚህ ስቶኩ ማለት ነው። እናብራ ትልቅ ላድርገውና ኦፓሲቲውን እንዴት እንደምቀንስና እንዴት እንደምጨምር ይሄው ግን ሳጠፋው ይሄው ጠፋ። ኦፓሲቲው የስቶኩ ይቺ የስቶኩ ናት። ቅድም የኖርማል ነው የነበረች። ግን እኛ ማረግ ማንችልም ስቶክ ማረግ አልፈልግም። ልክ ዜሮ አድርገዋለሁ። ይሄው አይቻ የስቶኩ ከለር እዚህ ጋር መቀየር የምንችል አያችሁታል። እሺ ላድምቀውና ላሳያችሁ። ይሄ ነው ልክ እንደዚህ ላድምቀውና የስቶኩ ከለር ይሄው ቢጫ ማድረግ እንችላለን። ይሄው ጥቁር ማድረግ እንችላለን። ሌላ ቢጫ ይሄው ብዙ ከለር ነው ያለ። ነጭ ማድረግ እንችላለን። ይሄው እዚህ ጋር ገብተን ራሱ ፕላስ አይነን ነክተን የተለያየ ከለር ማድረግ እንችላለን ማለት ነው። እንደ በፊቱ ማለት ነው። ይሄው በዚህ መልኩ አሪፍ ማድረግ እንችላለን። ይሄው የስቶኳን ደግሞ አሁንም የሆነ ሙሉ ለሙሉ እንደዚህ ሳይሆን የሆነ እንዲፈዝልን እና የሆነ አሪፍ የሆነ ደብዛዛ የሆነ ስታይል እንዲይዝልን ይችን ብለር ራዲየስ ምታይትን ስንጫናት ይችን ወደዛ ስንወስዳት ያው እንዴት እንደሚይዝልን ማለት ነው። አሪፍ ይይዝልናል። ስለዚህ እንደዚህ እናድርግና ምን እንለዋለን? ራይት እንለዋለን ማለት ነው። ከዛ እዚህ ጋር እዚህ ላይ እንዳለ ማለት ነው። እዚህ ላይ እንዳለ ይሄንን የሆነ አሪፍ የሆነ ሙድ ለማስያዝ ወይም ስታይል ለመቀየር እዚች ጋር እገባና ወደ ላይ ስክሮል አድርገዋለሁ። ወደ ላይ ስክሮል በማድረግበት ሰዓት ይቺ ፐርስፔክቲቭ ምትሬት አንድ ቱል አለች እዚህ ጋር። ይቺ ሰርክል የምትመስለው አለች አይደል? ሄክሳጎኗ ይቺ ጋር ገብተን ፐርስፔክቲቭ ምትላለች። ይቺን ፐርስፔክቲቭ ልጫናትና ይቺ ኦፍ ነው ሆና ኦን አረጋታለሁ። ከዛ በኋላ ይሄን ሬክታንግሉን የቀደሙን ልክ እንደዚህ እያደረኩ እንደዚህ አድርጌ ከወደዚህ ነው በጣም ሰፊ አድርግና እንደዚህ አድርጌ ከወደዚህ ጠባ አድርጋታለሁ። ያው ልክ ይቺ ሙድ እንድትይዝልኝ ነው ማረጋት። ከዛ ራይት እላታለሁ። በእጄ ከወደዚህ ጠባ ከወደዚህ ደግሞ ሰፋ አድርግና ራይት እላታለሁ። እያቻታል እንዴት ምን አይነት ሙድ እንደያዘች እንዴት እንደሆነች። ከዛ ይሄን ስኩዌሩን ደግሜ ስኩዌሩን ይቀድም ያረኳትን በመንካት ይጣፋልኛል። ይሄው እንትኗ አያቻታ አይደለ እንዴት እንደሚያምር ከወደዚህ ቦቀታ ያለው ነው ይመስል። እንትኑን ደግሞ ዳርዳሩን ደግሞ ነጭ አድርገ ነው የሆነ አላል ላይት ያለ ነው ይመስል ላይት የሰራን ማለት ነው። አያቻል በፒክስል እንዴት በስልካችን አሪፍ የሆነ እንዴት እንደምንሰራ ልክ ያው በዚህ መልኩ እንደዚህ ከወደዚህ አድርገን ይሄን ራሱ ኮፒ ማድረግ እንችልና ኮፒ እናድርገውና ይሄንን ኮፒ እናድርገውና ኮፒ የሚለው እዚች ጋለች እዚህ ሄክሳጎናል ገብተን ኮፒ እናድርገዋለን። ከዛ ይሄን ሮቴት እናድርገው እንደዚህ እናዞራያት አለ እዚህ ጋር እቺ በመንካት ሮቴት እናድርገዋለን እንደዚህ። ከዛ ይሄው ከዛ ከወደዚህ ወደዚህ ይሄን ደግሞ አሁን መግተም ወደዚህ ጠጋ እናድርገውና ኦኬ። ከዚህ በኋላ ደግሞ ልክ ይሄን ደግሞ ልክ እንደ ላይት አያችሁት አይደል እንዴት እንደሚያምር እንደ ላይት አድርገን እንደ ምርጥ አድርገን እንዴት በስልካችን በፒክስል ላይ እንዴት ማዘጋጀት እንደምችል ይሄን ደግሞ እንደዚህ ያደረግን አይደለ? ይሄንን ሁለቱን ባንድ መርጅ ማድረግ አንድ ቱሏ ደግሞ ይችላል መርጅ ማለት ይሄን ሁለቱን ባንድ ማያያዝ ማለት ነው። አሁን ይሄኛው ብቻውን ያለ እንደዚህ ስንለው ይሄኛውን ብቻውን ያለ እንደዚህ ሙቭ ስናደርገው ማለት ነው። ስለዚህ ይሄን ባንድ መርጅ ለማድረግ አያትቺ ከፕላስ ሳይኗ በስተግራ በኩል ያለችው አታያችኋለች። ይችን በመንካት ስለዚህ ይችን ስነካት ከዛ ይሄ ኦፕሽን ይመጣልናል። ስለዚህ እታች ትሄዱና አያት እዚች ታች ጋር ይችን በመንካት ምን እናደርገዋለን መሰላችሁ? አያት ይችን ስነካት መርጅ ምትል ሳይሆን አያት ከራይት ምልክቷ በስተግራ ያለችት መካከል ላይ ያለችት ይችን እንነካታለን። ስንነካት ያው ሁለቶችም ምን ይመጣሉ? ሬክታንግል ሆነው ውስጧን ራይት እንላታለን ማለት ነው በመንካት እነሱን። ስለዚህ ይሄኛው ይችን ነካታለን ከራይት ምልክቷ ወደዚህ ያለችትን። ከዛ ምን የሚላል ኮንፈርሜሽን ብሎ አር ዩ ሹር ዩ ዋንት ቱ መርጅ ሴሌክትድ ኦብጀክት የመረጥከውን ኦብጀክት መርጅ ለማድረግ ሹር ነው ወይ ትክክል ነው ያልክ ነው። ያ ኦኬ ነው ኦኬ ስለው ይሄው መርጅ ሆነ ማለት ነው። ከዛ ይችን መርሰን ስነካት ይሄ ወገድላል። ይሄው አሁን ይሄው ባንድ መርጅ ሆኖ ባንድ የተንቀሳቀሰ ነው ማለት ነው። አሁን ይሄ ልክ ከወደዚህኛው ጎን ሆኖ እንደ ላይት አሪፍ የሆነ ያገለግላል ማለት ነው። ልክ በዚህ መልኩ እናዘጋጃለን። ሌላም ቪዲዮ ከዚህ ቀጣይ ደግሞ ብዙ ነገሮችን እየሰራን እያስተካከልን እንሄዳለን። እሺ ለዩቲዩብ ቻናሌ አዲስ የሆናችሁ
ሰብስክራይብ እና ላይክ በማድረግ ብዙ ነገር እንደዚህ እንሰራለን። ይችን ኦብጀክት ደግሞ ሴቭ ለማድረግ እዚህ ጋር በኋላ ተመልሰን እንድንሰራት ሴቭ ለማድረግ ያትች ከፕላስ ሳይኗ በስተቀኝ በኩል ያለችዋን እንነካታለን። ከዛ ሴቭ አስ ፕሮጀክት እናደርገዋለን። ቀጥታ እንትን እንድለው ከዛ ሴቭ እናደርገዋለን። የሆነ እንትን ሰጠዋለን። ከዛ እኔ እንደዚህ ብዬ ደንለዋለሁ። ዝም ብዬ የፈለኩትን ሳይን መስጠት እችላለሁ። ከዛ ደንለዋለሁ። ከዛ ኦኬ ለዋለሁ። ይሄው ከዛ ይሄው ኦኬ ሴቭ አደረገልኝ ፕሮጀክቱ ማለት ነው። የት ጋር ነው የምናገኘው? ኤክስፖርት ማድረግ እንችላለን። ኤክስፖርት ለማድረግ እቺን 3 ነጥብጣቧን ትነኳና አት ኤክስፖርት ኢሜጅ የሚል አለ። ኤክስፖርት ኢሜጅ እናደርገዋለን። ከዛ ይሄን ምን ጋር እናደርገዋለን? ይሄን ፒኤንጂ ጋር ነው እንትኑ ጥራቱ እንዲጀምርልን ፒኤንጂ ጋር ነው የምናደርገው። ፒኤንጂ ጋር እናደርገዋለን። ይሄን ደግሞ ኳሊቲውን ደግሞ ምን ጋር እናደርገዋለን? አልትራ ጋር እናደርገዋለን። ኳሊቲው አሪፍ እንዲሆን ከዛ በኋላ ይሄው እዚህ ጋር ካደረግነው በኋላ ሲኤፍቱ ጋለሪ የሚል አለ። ይሄን ስነከው ኦኬ አሁን ይሄው ወርዶልናል። ይሄው በዚህ መልኩ ማዘጋጀት እንችላለን። ይሄን ፕሮጀክቱን የትጋ ነው የምናገኘው የሚለው እዚህ ጋር ከ3 ሰርክሎች አሉ አይደል? እዚች ታች ቱሎች ጋር መምረጫዎች ጋር እዚች ጋር ነካና አያትቺ ከእለኛዋ ይችን በመንካት ይሄውና አሁን ሴቭ ያደረግነው ኤፍዲዲ ብለን ከዛ ይችን ስንነካት ኦኬ ስንለው ይሄው ራሱ ይመጣልናል ማለት ነው። በዚህ መልኩ ማዘጋጀት እንችላለን። ቴንኪው እስካሁን ስለተከታተላችሁኝ። ይሄው እንግዲህ አበረታቱኝ፣ ሰብስክራይብ ያደርጋችሁ። እሺ በሉ ይመቻችሁ።